አዎ ፍቅር ይባክናል። አዎ ፍቅር ይባክናል። ውድ ነገር ያለ ቦታው ሲገባ፣ የማይመጥነው ስፍራ ሲገኝ፣ ለማይመጥነው ሲሰጥ ስንት የሚባክን ነገር ታውቃላችሁ? ገንዘብ፣ እውቀት፣ ጊዜ፣ ሌላም ሌላም። እንዲሁም ፍቅር ከሚባክኑ ስጦታዎቻችን ውስጥ አንዱ ነው። የማይገባችሁን ሰው አፍቅራችሁ ስትሰቃዩ ፍቅራችሁን ለማይገባው ሰው ሰጥታችኋልና በሌላ መንገድ እያባከናችሁት ነው። ምናልባትም ለመቀበል ዝግጁና ፈቃደኛ ያልሆነ ሰው ፍላጎታችሁን በግድ እንዲቀበል ራሳችሁንና ሰውየውን ስታስጨንቁ ፍላጎታችሁን ያለምንም ምክንያት እየባከነ ነው። ታዲያ የትኛውም ትግል ብክነት ባይሆንም ተርፍ አልባው አስጨናቂውና ዋጋ ቢሱ ትግል ግን ብክነት ነው። ሰው ፍላጎቱን ሊያሳካ ላይ ታች ይላል፣ ይወጣል፣ ይወርዳል፣ ራሱን አሳልፎ እስከ መስጠትም ይደርሳል። ለማን ራሱን አሳልፎ እንደሚሰጥ ካላወቀ ግን ውድቀቱ የማይሆን ይሆናል። ፍቅርም ይባክናል። የተቀጣጠለው ገደብ አልባው የታፈነው መውደድም ዋጋ ያጣል፣ ይንኮታኮታል፣ ተርፍ አልባ ይሆናል። ከሶስቴ በላይ አከታትላችሁ ደውላችሁ የማይነሳን ስልክ ለማስገደድ ብትጥሩ ሸክሙ የራሳችሁ ነው። ለረጅም ጊዜ በሐላል መንገድ ደጇ ስትጠኑና ፍላጎታችሁን ስታሳዩ ስሜታችሁን ስታስረዱ ሰንብታችሁ ትኩረት ከተነፈጋችሁ ችላ ከተባላችሁ ፍቅራችሁ ምላሽ ካጣ በጊዜ መንገዳችሁን መቀየሩ የራሳችሁ ኃላፊነት ነው። ምንም አይነት ነገር የሚሰጥ ሊኖራችሁ ይችላል። ምንም እጹብ ድንቅ የምታጋሩት ስጦታ ሊኖራችሁ ይችላል። የትኛውም ዓለም የሚያስደምም እንቁ በእጃችሁ ሊገባ ይችላል። ያለ ቦታው ሲቀመጥ ግን ከምንም አንሶ መና ሆኖ ብክነት ብቻ የሚያስከትል የሚሆንበት ጊዜ ይኖራል። ይውላችሁ ንጉስ በሀገሩ ንጉስ ነው፣ በሰው ሀገር ግን መደበኛ የሀገሬ ነዋሪ ነው የሚሆነው። ታዲያ ፍቅራችሁም ለሚገባው ሰው ሲሰጥ ምድራዊ ገነት መፈጠሪያ መሳሪያ ነው የሚሆነው። ለማይገባው ሲሰጥ ግን ምክንያቱም አሁን ሰው ጀግና ሴት ለሰው ወሬ ቦታ አትሰጥም። ምክንያቱም አሁን ሰዎች ከሚያወሩባት ይልቅ የወደፊት ህልሟ እንደሚበልጥ ጠንቅቃ ታውቃለች። ናበለው በድበላው ያንጀግና እንደሱ የታለን ናበለው በድበላው ያንጀግና እንደሱ የታለን። ጀግና ሴት ለሰው ወሬ ቦታ ጥያቄ ፈጥረውብን ይሄዳሉ። እነሱ የራሳቸውን ህይወት ሲኖሩ እናንተ ምንም በማታውቁት ምክንያት ሰው ተቀይሮባቸው ያውቃል? መልስ የሌለው ጥያቄ ሆነባችሁ አይደል? አያችሁ፣ አንዳንድ ሰዎች ህይወታችን ላይ መልስ የሌለው ጥያቄ ፈጥረውብን ይሄዳሉ። እነሱ የራሳቸውን ህይወት ሲኖሩ እኛ ምን አጥፍቼ ይሆን እያልን ከራሳችን ጋር እየተጣላን እንኖራለን። ይኸውላችሁ ሰው ምንም ያክል ቢገፋችሁ፣ ምንም ያክል ቢጠላችሁ፣ ቢበድላችሁና ቢተዋችሁ እንደገፋችሁ አትግፉ፣ እንደጠሏችሁ አትጥሉ፣ እንደበደላችሁም አትበድሉ። እንዲህ ብዬ ጠየቅኩት፣ ዛሬ ጌታዬን እንዲህ ብዬ ጠየቅኩት፣ አላህ ሆይ ዱንያን ለእኔ ባሪያ አድርጋትና እኔ ለአኼራዬ ባሪያ አድርገኝ። አዎ ዱንያ ወደ እኔ ስትመጣ ከእኔ ስትሸሻ የማይደነግጥ ልብን ስጠኝ፣ የማይነትብ ኢማንና የረጋች ነፍስም አድልኝ። የዱንያ ፍጻሜ በሞት ተቋጭቶ አንተ ፊት መቅረቤ ሐቅ ነውና ዛሬን አሳምርልኝ። ደስታዬ፣ ስኬቴ፣ የህይወት ዓላማዬ ሁሉ አንተ በምትወዳቸው ነገሮች ሁሉ ይሁን። አንተን መገናኘቴ የድል እንዲሆን ጌታዬ ዛሬ ላይ አንተ በምትወደው መንገድ አኑረኝ። አላሁም አሚን። ዛሬ ጌታዬን እንዲህ ብዬ ጠየቅኩት፣ ቤተሰቤን ልርዳ፣ ኑሮዬን ልቀይር ብሎ ተሰደደ ወጣት ከእናት አገር። እህቴ በሰው ቤት ወገቧ ሊሰበር፣ ወንድሜ በበረሃ ጉልበቱ ሲደፈር አዎ ፍቅር ይባክናል። አዎ ፍቅር ይባክናል። ውድ ነገር ያለ ቦታው ሲገባ፣ የማይመጥነው ስፍራ ሲገኝ፣ ለማይመጥነው ሲሰጥ ስንት የሚባክን ነገር ታውቃላችሁ? ገንዘብ፣ እውቀት፣ ጊዜ፣ ሌላም ሌላም። እንዲሁም ፍቅር ከሚባክኑ ስጦታዎቻችን ውስጥ አንዱ ነው። የማይገባችሁን ሰው አፍቅራችሁ ስትሰቃዩ ፍቅራችሁን ለማይገባው ሰው ሰጥታችኋልና በሌላ መንገድ እያባከናችሁት ነው። ምናልባትም ለመቀበል ዝግጁና ፈቃደኛ ያልሆነ ሰው ፍላጎታችሁን በግድ እንዲቀበል ራሳችሁንና ሰውየውን ስታስጨንቁ ፍላጎታችሁን ያለምንም ምክንያት እየባከነ ነው። ታዲያ የትኛውም ትግል ብክነት ባይሆንም ተርፍ አልባው አስጨናቂውና ዋጋ ቢሱ ትግል ግን ብክነት ነው። ሰው ፍላጎቱን ሊያሳካ ላይ ታች ይላል፣ ይወጣል፣
ይወርዳል። ራሱን አሳልፎ እስከ መስጠትም ይደርሳል። ለማን ራሱን አሳልፎ እንደሚሰጥ ካላወቀ ግን ውድቀቱ የማይሆን ይሆናል። ፍቅርም ይባክናል። የተቀጣጠለው ገደብ አልባው የታፈነው መውደድም ዋጋ ያጣል፣ ይንኮታኮታል፣ ተርፍ አልባ ይሆናል። ከሶስቴ በላይ አከታትላችሁ ደውላችሁ የማይነሳን ስልክ ለማስገደድ ብትጥሩ ሸክሙ የራሳችሁ ነው። ለረጅም ጊዜ በሐላል መንገድ ደጇ ስትጠኑና ፍላጎታችሁን ስታሳዩ ስሜታችሁን ስታስረዱ ሰንብታችሁ ትኩረት ከተነፈጋችሁ ችላ ከተባላችሁ ፍቅራችሁ ምላሽ ካጣ በጊዜ መንገዳችሁን መቀየሩ የራሳችሁ ኃላፊነት ነው። ምንም አይነት ነገር የሚሰጥ ሊኖራችሁ ይችላል። ምንም እጹብ ድንቅ የምታጋሩ ስጦታ ሊኖራችሁ ይችላል። የትኛውም ዓለም የሚያስደምም እንቁ በእጃችሁ ሊገባ ይችላል። ያለ ቦታው ሲቀመጥ ግን ከምንም አንሶ መና ሆኖ ብክነት ብቻ የሚያስከትል የሚሆንበት ጊዜ ይኖራል። ይውላችሁ ንጉስ በሀገሩ ንጉስ ነው፣ በሰው ሀገር ግን መደበኛ የሀገሬ ነዋሪ ነው የሚሆነው። ታዲያ ፍቅራችሁም ለሚገባው ሰው ሲሰጥ ምድራዊ ገነት መፈጠሪያ መሳሪያ ነው የሚሆነው። ለማይገባው ሲሰጥ ግን ምድራዊ ሲኦል ውስጥ የሚከታችሁ ይሆናል። አንዳንድ መልካም ነገሮች በደፈናው መልካም ይሆናሉ። አንዳንዶቹ ግን ፍቅር ይባክናል። ምክንያቱም አሁን ሰው ጀግና ሴት ለሰው ወሬ ቦታ አትሰጥም። ምክንያቱም አሁን ሰዎች ከሚያወሩባት ይልቅ የወደፊት ህልሟ እንደሚበልጥ ጠንቅቃ ታውቃለች። ናበለው ረድበላው ያንጀግና እንደሱ የታለን ናበለው ረድበላው ያንጀግና እንደሱ የታለን። ጀግና ሴት ለሰው ወሬ ቦታ ጥያቄ ፈጥረውብን ይሄዳሉ። እነሱ የራሳቸውን ህይወት ሲኖሩ እናንተ ምንም በማታውቁት ምክንያት ሰው ተቀይሮባችሁ ያውቃል? መልስ የሌለው ጥያቄ ሆነባችሁ አይደል? አያችሁ፣ አንዳንድ ሰዎች ህይወታችን ላይ መልስ የሌለው ጥያቄ ፈጥረውብን ይሄዳሉ። እነሱ የራሳቸውን ህይወት ሲኖሩ እኛ ምን አጥፍቼ ይሆን እያልን ከራሳችን ጋር እየተጣላን እንኖራለን። ይኸውላችሁ ሰው ምንም ያክል ቢገፋችሁ፣ ምንም ያክል ቢጠላችሁ፣ ቢበድላችሁና ቢተዋችሁ እንደገፋችሁ አትግፉ፣ እንደጠሏችሁ አትጥሉ፣ እንደበደላችሁም አትበድሉ። እንዲህ ብዬ ጠየቅኩት፣ ዛሬ ጌታዬን እንዲህ ብዬ ጠየቅኩት፣ አላህ ሆይ ዱንያን ለእኔ ባሪያ አድርጋትና እኔ ለአኼራዬ ባሪያ አድርገኝ። አዎ ዱንያ ወደ እኔ ስትመጣ ከእኔ ስትሸሻ የማይደነግጥ ልብን ስጠኝ፣ የማይነትብ ኢማንና የረጋች ነፍስም አድልኝ። የዱንያ ፍጻሜ በሞት ተቋጭቶ አንተ ፊት መቅረቤ ሐቅ ነውና ዛሬን አሳምርልኝ። ደስታዬ፣ ስኬቴ፣ የህይወት ዓላማዬ ሁሉ አንተ በምትወዳቸው ነገሮች ሁሉ ይሁን። አንተን መገናኘቴ የድል እንዲሆን ጌታዬ ዛሬ ላይ አንተ በምትወደው መንገድ አኑረኝ። አላሁም አሚን። ዛሬ ጌታዬን እንዲህ ብዬ ኑሮዬ ቤተሰቤን ልርዳ፣ ኑሮዬን ልቀይር ብሎ ተሰደደ ወጣት ከእናት አገር። እህቴ በሰው ቤት ወገቧ ሊሰበር፣ ወንድሜ በበረሃ ጉልበቱ ሲደፈር